ምሕረትን ለምኝልን ኃጢአታችን አምልዶ አርስትክሙ ሀበ እግዚአብሔር አምላክነ ደርሶ ሊቀ ጳጳስ ከመ ይባርክ ኢየሱስ ክርስቶስ ያፈቅሩን አብ ለዚያለ ጸጋ ዘመንፈስ ቅዱስ በሰላም እግዚአብሔር ይባርካችሁ። በሰላም ወደ የቤታችሁ
መስቀሉ አካባቢ ያላችሁ ትንሽ ራቅ በሉ እየተባለ ነው እና ትንሽ መስቀሉ አካባቢ ያላችሁ ራቅ ብላችሁ ማየት ትችላላችሁ። የመስቀሉ ክብር ማየት ትችላላችሁ። ሁላችሁም በመስቀሉ አካባቢ ያላችሁ ምዕመናን ራሳችንን ማስተናገድ ግድ ስለሚለን ራቅ በሉ። ሁላችሁም ምዕመናን ከኋላም ያላችሁ ያጀባችሁ ወደ ኋላው ነው። መስቀሉን በክብር ሲሰቀል ማየት ትልቅ ነገር ስለሆነ ምናልባት ሁላችንም ለጥንቃቄ ያስፈልግ ዘንድ ከመስቀሉ ሁላችንም በርቀት ሆነን እንድንከታተል ቅዱስ ቤተክርስቲያን ብፁዓን አባቶች ሊቃነ ጳጳሳት መልእክታቸውን እያስተላለፉ ስለሆነ ራቅ በሉ። ሌላው ቤተክርስቲያናችንን ሁላችንም ይህን ቤተክርስቲያን መርዳት የምትፈልጉ በአይነትም እንደዚሁ በስዕለትም ማድረግ የምትፈልጉ ምዕመናን ካላችሁ ወደዚህ የመጣችሁ እንነግርላችኋለን። ከመስቀሉ ጋር አብሮ መስቀሉ ወደ ላይ ሲወጣ የእናንተም ደግሞ ወደ ላይ ወደ እግዚአብሔር መንበረ ጸባዖት ይደርስላችኋል።
ይሆን ዘንድ 4450 ብር ገቢ አድርጋለች። እግዚአብሔርን በዚሁ አመስግንላት፣ አመስግንላት፣ እንበልላት ሁላችሁ እግዚአብሔር ይስጥልን። ሌሎቻቸውም እንደዚሁ ችን ቤተክርስቲያን ትደግፋል ዘንድ ችን ቤተክርስቲያን ትደግሟ ዘንድ ወጣ ከከተማ ትንሽ ወጣ ያለች ልጅና በዚህ ወደ ጎድጓዳ ስፍራ ስለሆነ ያለችው ታምረኛዋን ሐመረ ወርቅን ትረዱ ዘንድ ሁላችሁም ወደዚህ እያመጣችሁ ወደዚህ እንድትሰጡ እንጠይቃለን። እሺ ማሳሰቢያዎች አሉን። ሁላችሁም በጣም የተጠራም ያልተጠራም እንግዳ ስላለ ለጥንቃቄ ያህል ኪሶቻችሁን፣ ሞባይላችሁን፣ ስልካችሁን እንድትጠብቁ፣ ሌላው ደግሞ ይህንን ከፊት ለፊት ቅዱስ መስቀሉን ለመስቀል የተዘጋጀውን ክሬን ያመጡልን በነፃ ነውና እባካችሁ ትልቅ አስተዋጽኦ ለቤተ ክርስቲያን ያደረጉ አካላት ናቸው። አመስግኑልን። ወጣቶች አካባቢው ለ3 ቀናት ያህል 24ቱን ሰዓት ሌሊትም ቀንም ቤታቸው ሳይገቡ ሲያጸዱ ሲሰሩ የነበሩ እናቶችና ወጣቶች አሉና እነሱንም እንደው በዚህ በታላቁ በዓላችን ስም አመስግኑልን። እናመሰግናለን። እዛ ደረጃ ላይ የቆማችሁ ድንገት ከእጃችሁ ላይ የያዛችሁት ሞባይል እንዳይወድቅባችሁ፣ እናንተም ሕፃናት ይዛችሁ ስላላችሁ ሕፃናት ከእጃችሁ ላይ ወደ ታች እንዳይወድቅባችሁ ጥንቃቄ አድርጉ። እናመሰግናለን። የተከበሩ ዘማሪያችን ዘማሪ እንግዳውን እንግዲህ አቋርጠናቸው ነው። በጣም ይቅርታ። እሺ በብሎኬቱ አጥሩ ላይ የምትንጠለጠሉ ካላችሁ እናንተም እንዳትወድቁ፣ ከታች ያሉት ምዕመናን ላይ ድንጋይ እንዳይወድቅ ተጠንቀቁ። እልል እያላችሁ አመስግኑ። መስቀሉ አሁን ሊነሳ ነው። ወደ ክቡር ቦታው ወደ ዶሙ ላይ ያርፉ። ለዚህ ያደረሰንን አምላክ እናመሰግናለን። እናቱ ቅድስት ድንግል ማርያምንም እናወድሳታለን። ውዳሴ ማርያም ጮኻለሁ፣ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም ጮኻለሁ፣ ድንግል አመስግኑ ሁላችሁ በጭብጨባ። እንደ አባ ኤፍሬም ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም በሰርክ ጸሎት ላይ ውዳሴ ማርያም ዜማ ስናደርስ ውዳሴ ማርያም ድንግል ትመጣለች። ውዳሴ ማርያም በቤተ መቅደስ ውዳሴ ማርያም የብርሃን ምንጣፍ ውዳሴ ማርያም ከፊቷ ተነጥፏል። ውዳሴ ማርያም ቅዱስ ኤፍሬም ታጥቆ ውዳሴ ማርያም ያመሰግናታል። ውዳሴ ማርያም ጮኻለሁ፣ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ባርኪኝ፣ ወድሰኒ ልጄ በይኝ። ውዳሴ ማርያም አባ ሕርያቆስም ውዳሴ ማርያም ምስጋና ያደርሳል። ውዳሴ ማርያም የቅዳሴው ዜማ ውዳሴ ማርያም ልብን ይመስጣል። ውዳሴ ማርያም በጎ ነገር ልቤ ውዳሴ ማርያም አወጣ እያለ ውዳሴ ማርያም ዳዊት በገባው ውዳሴ ማርያም እየደረደች እጃችሁ ውዳሴ ማርያም ጮኻለሁ፣ ድንግል እናቴን እጠራለሁ። አባ ኤፍሬም ባርኪኝ፣ እልልታ ይገባታል።
ውዳሴ ማርያም መድኃኒዓለም እልልታ ይገባል። ውዳሴ ማርያም እጮኻለሁ ድንግል እናቴን እጠራለሁ። እልልታ አባ ኤፍሬም ባርኪኝ ወድሰኒ ልጄ በይኝ ውዳሴ ማርያም ቅዱሳኑ ሁሉ ውዳሴ ማርያም ሻሽ ይከበራል። ውዳሴ ማርያም አባ ኤፍሬም ውዳሴ ማርያም ድንግል ይላል። ውዳሴ ማርያም በጎ ነገር ልቤ እያላችሁ አወጣ እያለ ውዳሴ ማርያም ዳዊት በገናውን ውዳሴ ማርያም እየደረደረ ውዳሴ ማርያም እጮኻለሁ ድንግል እናቴን እጠራለሁ። እንደ አባ ኤፍሬም ባርኪኝ ወድሰኒ ልጄ እልል እያላችሁ መስቀሉ ተነሳ ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ በመስቀሉ ኃይል አቤቱ አንተ አቤቱ
አባታችን ይህንን የምትሰራው ህንፃ እንደዚሁ ለህንፃው መደገፍ የምትፈልጉ ምዕመናን ሁላችሁም ስልካችሁን በመጠንቀቅና ስልካችሁን በመያዝ ለዚህ ደስታ ለመግለጽ ሁላችሁም በቤተ ክርስቲያኑ አካውንትና በቤተ ክርስቲያኑ ህንፃ በቤተላይ ህንፃው ላይ አስራታችሁን ታስገቡ እንጠይቃለን። የቤተ ክርስቲያኑ ህንፃ ማሰሪያ አካውንትን እናስተላልፍላቸዋለን። የቤተ ክርስቲያኑ ህንፃ ማሰሪያውን የአካውንቱን ህንፃ እናስተላልፍላቸዋለን። ሁላችሁም ይህን የመስቀሉን ክብር ለማየት እና ስላበቃችሁ በዚህ ላይ እንድታስተላልፉ የቤተ ክርስቲያኑ ህንፃ አካውንት 10,000 የቤተ ክርስቲያኑ ህንፃ አካውንት 10,000 29 የቤተ ክርስቲያኑ ህንፃ ማሰሪያ ይህን ቤተ ክርስቲያን በአንድ ዓመት ተኩል ለማጠቃለል ይረዳ ዘንድ አካውንቱ 10,000 29 በዚህ ላይ ህንፃውን ለመደገፍ ሁላችሁም እንድትተባበሩ ድስት ቤተክርስቲያን ታስተላልፋለች። ሌላው የአመረ ወርቅና የእርሰማታ
ምስለ ሚካኤል መልአክ ወገብርኤል ቃል ምስለ ሚካኤል መልአክ ወገብርኤል ቃል ድንግል 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 ወላዲተ ቃል ምስለ ሚካኤል መልአክ ወገብርኤል ቃል ምስለ ሚካኤል መልአክ ወገብርኤል ቃል ድንግል 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 እያላችሁ በእጃችሁ ድንግል ድንግል ወላዲተ ቃል ድንግል 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 ወላዲተ ቃል ድንግል ድንግል ወላዲተ ካህን ወነቢይ ዮሐንስ መጥምቅ ካህን ወነቢይ ዮሐንስ መጥምቅ በመንፈስ የሐውር በኃይል ውስተ ኃይል በመንፈስ የሐውር በኃይል ውስተ ኃይል ካህን ወነቢይ ዮሐንስ መጥምቅ ካህን ወነቢይ ዮሐንስ መጥምቅ በመንፈስ የሐውር በኃይል ውስተ ኃይል በመንፈስ የሐውር በኃይል ውስተ ኃይል ካህን ወነቢይ ዮሐንስ መጥምቅ ይገባል። ካህን ወነቢይ ዮሐንስ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ይቃወሙ ለመድኃኔ ዓለም ለመላከ ሰላም ቀሲስ እንግዳ ወርቅ ዝማሬ መላእክትን ያሰማልን። አመስግኑልን። ደቀመት ለቸስ ሲሉ ትእዛዛችንን አክብረው በዚህ ተገኝተው በዝማሬ ሁላችንንም
ያስባረኩን ነውና በረከታቸው እንዲያድርብን እግዚአብሔርን አመስግኑ። የመስቀሉ በረከት በሁላችን ላይ ክርስቲያኖች። ስለዚህ በተለያየ ምክንያት በተለያየ ቦታ የመጣችሁ እንኳን የእመቤታችን የወላዲተ አምላክን የጌታ መስቀል በቤተ መቅደሷ አናት ላይ ሲቀመጥ የምንልታው ለዚህ ክብር የተጠራችሁ እንኳን ደስ አላችሁ። እግዚአብሔርን አመስግኑ። እንኳን የደስታችን ተካፋይ እግዚአብሔር አደረጋችሁ። እንኳን ሐዘናችንንም እኛም ቀይሮ እናንተም ረድታችሁን እግዚአብሔርም ረድቶን ይህን ክብር መስቀሉን በሞታው ላይ በተቀደሰው ቤተ መቅደስ ላይ እንዲቀመጥ እንድናይ የፈቀደልንን እግዚአብሔርን አመስግኑ በልና ምዕመናን፣ እኛም እናንተ በመምጣታችሁ በጣም ደስ ብሎናልና የተዘጋጀው መባ የሁሉ ሕዝበ ክርስቲያን ቀምሶ እንዴት ሰንበቴ ቁጥር 1 ሰንበቴ ቁጥር 2 ሰንበቴ ቁጥር 3 ሰንበቴ ቁጥር 4 በስተጀርባ በር ሁላችሁም በስርዓት ባለው ክርስቲያናዊ መንገድ እንድትቀምሱ ይህንን በረከት እንኳን የደስታችን ተካፋይ ስለሆናችሁ ስለመጣችሁ ሁላችሁም እንድትቀምሱ ማንኛውም ሕዝበ ክርስቲያን ለእናንተ ነውና ክርስቲያን ለሆናችሁ ያልሆኑትም ሰዎች በጠቅላላ የፍቅር መገለጫ ነውና ይህንን ማዕድ እንድትጋሩ በእግዚአብሔር ስም ጠይቃቸዋለን። ሌላው ሕንፃችንን ትደግሙ ዘንድ ቤተክርስቲያናችንን ትደግሙ ዘንድ እንዲሁ ደግሞ ህዳር 6 እና ህዳር 7 የሰማዕቷ አርሴማ ቤተክርስቲያን በታላቅ ድምቀት በብፁዓን ሊቃነ ጳጳሳት ይመረቃልና በየህንፃው ላይ ተለጥፎ እናገኛለን። ሌላው የቤተክርስቲያን አካውንት የሚተዳደርበት አስራት በኩራት የምታስገቡበት 1015 በዚህ ላይ አስራት በኩራታችሁን እያስገባችሁ ወደዚህ እየመጣችሁ ልነግርላችኋለን። ስዕለት ያላችሁ ወደዚህ እየመጣችሁ ቤታችን ሞገሱን ቀሪው ዘመኔን ደጅተና በይቼ ኪዳነ ምሕረት እጽናናውን ረሳ ዘኔን አምላክናት በቤታችን ሞገሱን ቀሪው ዘመኔን የአምላክናት በቤታችን ሞገሱን ቀሪው ዘመኔን የመከራው ዘመን አለፈ እንደ ዋዛ አንቺን ተጠግቼ የዓለሟ ቤዛ የልጅሽ ቸርነት የአንቺም ደግነት ባሪያሽን ሰውረኝ ከአስጨናቂ ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እንድዬ ባንቺ የታበሰ ሰላምን ደጅ ጠናሁ ቆይቼ ኪዳነ ምሕረት ተጽናናሁ ረሳ ዘኔን አምላክናት እመቤታችን ሞገሱን ቀሪው ዘመኔን የአምላክናት እመቤታችን ሞገሱን ቀሪው ዘመኔን ልቤ ባንቺ ጸና ከፍ ከፍ ማለት በጠላቶቼ ላይ
ተናገረ በማዳን ሥራ ባሪያሽ ደስ ብሎኛል። የኃያላኑን ቀስት ሰብሮብኛል። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ። እንባዬ በፊትሽ ፈሰሰ ባንቺ የታበሰ ስላወደ የጌጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳኋት እኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን እጅ ባዶ ሲሆን ወዳጆቼም ሸሹ በመርገም ምክራቸው ሊለያዩኝ ሲል እመቤቴ ያለችኝ ብዬ አስፈርኳቸው። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ። እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ትገናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳኋት እኔን የአምላክ እናት እመቤታችን ሞገስ ሁኚኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገስ